ውስብስብ የሆነ ነገር ነው አሁን ከዚህ ቀጥሎ የምናገረው ነገር ብዙ ሰው ሊያበሳጨው እንደሚችል አስባለሁ እውነትን ስትናገር ሆምቢዬ ሰዎችን ለማስከፋት ሳይሆን ግን እውነትን ስትናገር እውነት ደግሞ ሰዎችን ያው ውሸት የተስማማቸውን ሰዎች ይረብሻል ብዬ አስባለሁ ይሄንን ያልኩት ለምንድነው ወንድማገኝ የመጀመሪያው ነገር አሁን ያቡነ ሳዊሮስን ንግግር ለሚሰማው ሰው አውት ኦፍ ኮንቴክስት ከወሰደው በጣም ፍጹም ሰላማዊ የሚመስል ሰላምን የተጠማ በአገሪቱ ውስጥ ብጥብጥ እንዳይመጣ እንዲሁም ደግሞ አወዛጋቢ ነገሮችን ለመሸሽ የሚደረግ ነው የሚመስለው አሁን አንድ ሰው አቡነ ሳዊሮስን ከሌሎች ከምንም ነገር ጋር ሳያገናኝ ይሄን ንግግራቸውን ብቻ ቢሰማው ታዲያ ቤተክርስቲያን ስለ ሰላም መሰበኩ ከጸብና ከግርግር ከሚፈጠር ወይም ደግሞ ተንኳሽ ከሆነ እንቅስቃሴ ታቀቡ ማለታቸው ምንድነው ችግሩ ብሎ ሊያስበው ይችላል ግን እውነታው አቡነ ሳዊሮስ ይህንን የሚናገሩበት ኮንቴክስት ምንድነው ምንን ፈርተው ነው ያስፈራሩ ያሉት ከምን ተነስተው ነው ይሄን እየተናገሩ ያሉት የሚለውን ኮንቴክስት ስትይዘው ግን የበለጠ የሚያበሳጭና በተለይ ደግሞ በእምነቱ ተከታይ ዘንድ ከፍተኛ ቁጭትና እልህ የሚጭር ነው እንደውም ለብጥብጥ የሚጋብዝ ሆኖ አግኝቼዋለሁኝ እኔ ለምን ከተባለ የመጀመሪያው ነገር በመሰረቱ እስከዛ ድረስ እኔ ኢትዮጵያን በነበርኩበት አሁንም የትኛውም ሁኔታ ላይ በመሰማውም በማየውም ነገር ሰዎች ሰንደቅ ዓላማ ብለው የኢትዮጵያን ውጪ ሌላ ይዘው ሲወጡ ነው አይቻላውቅም አሁን እነሱን እየተናገሩ ያሉት ሰንደቅ ዓላማ ብላችሁ ከኢትዮጵያ ሰንደቅ ዓላማ እና ታዲያ የግብጽን ወይ የኤርትራን ወይ የሱዳንን ሰንደቅ ዓላማ ይዞ ለጥምቀት ወይም ለመስቀል የሚወጣ ሰው ወንድማገኝ አይተህ ታውቃለህ እኔ ከኢትዮጵያ ሰንደቅ አሁን ከኢትዮጵያ ህግ ከሚፈቅደው ሰንደቅ ዓላማ ውጭ አሉ ከኢትዮጵያ ህግ ከሚፈቅደው እንግዲህ እሳቸው ሲናገሩ ውስጡ ነው መርዙ ያለው አይደለም ስለዚህ ፖለቲካሊ ኮሬክት የሚመስል ሰላምን የተጠማ የሚመስል ነገር እንደተናገሩት በተመሳሳይ መንገድ ደግሞ እኛም መናገር እንችላለን ልክ እንደሳቸው በኢትዮጵያ በዓል አከባበር ላይ በተለይ ደግሞ በህዝባዊ የሆነ ሃይማኖታዊ በዓል ሲከበር የሌላ ሀገር ባንዲራ ይዞ ይወጣል ወይስ የትኛው እምነት ነው እንደውም የሌላ ሀገር ባንዲራ ወይም ሰንደቅ ዓላማ የሚመስለው የሚል ጥያቄ ካላነሳን በስተቀር የኢትዮጵያ ህጋዊ ሰንደቅ ዓላማ አረንጓዴ ቢጫ ቀይና መሃሉ ላይ ኢምበለም አለው ነው ወይ ምልክት አለው ነው የኢትዮጵያ ሰንደቅ ዓላማ ብለህ ከዚህ ውጪ ይዘህ ከወጣ ነው ልትጠየቅ የምትችለው ነገር ግን አሁን እሳቸው በተናገሩት ንግግር ላይ ነጭ ልበሱ አሉ ጥለት ግን አልመረጡልንም ስለዚህ የኢትዮጵያ ሰንደቅ ዓላማ አረንጓዴ ቢጫ ቀይ ስለሆነ መሃሉ ላይ ያለው ኮከብ በእያንዳንዱ በየስንት ሜትሩ መደረግ እንዳለበት ህግ እስካላወጡ ድረስ አንድ ሰው